ታመም ያልከላይ ከቀረው 10 አመት ሆነኝ። ሶም ይሰጡኛል፣ ሳሙናም ይሰጡኛል፣ ዘይትም ይሰጡኛል። ሰውም ስለሌላ አባትም ስለሌላቸው ትንሽ ከበድ ብሎ አሁን አልጋራቸኛው ችግር እንዲያደርገለ ስሞት ድረስ ልጁ ኃጢአት መሰረቱ መብል ነው። ጌታ እስኪመጣ ይዘገያል ብሎ በብርሃን የሚሄድበትን ያውቃል። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን፣ ሳምንታዊው የእማማ ዳሰሳ መርሃ ግብራችንን እነሆ ጀምረናል። አብራችሁን ቆዩ። በማህበሩ የእቤት ለቤት ድጋፍ የሚደረግላቸውን የአልጋ ቁራኛ የሆኑ ወገኖቻችንን የመጎብኘትና መደበኛ የሆነውን ወርሃዊ የገንዘብ ድጋፍ በበጎ ፈቃደኞች ሲሰጣቸው የእማማ ሚዲያ በቦታው በመገኘት አነጋግሯቸዋል። የማርያም ወርቅምዬ አውራለሁ እናገራለሁ። ከመጀመሩ ነው እንደዚህ ሆንሽ? 5 አመት አካባቢ ረዳት አለ። በምንድን ነው የምትተዳደሩት? እኛ ያው በሰው እርዳታ ነው ያለነው። ጠይቀው መተው ቁጭ ብለው አንዳንድ ነገር አጫውተው እንደ በሶ ሳሙና፣ ልብስ ማጠቢያ ያው ይሰተውን ይሄዳሉ። መልካም በዓል መልካም ዘመን ይሁንልሽ። እሺ ለእናንተም ይሁንላችሁ፣ እድሜና ጤና ይስጣችሁ። ሙሉ ስሞትን ይንገሩኝ። እነጎ ወዳጆ። የት አካባቢ ነው ያለነው አሁን? ጉለሌ ወረዳ 7። አዎ ከመጀመሩ ነው በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መታገዝ የጀመሩት? ቆይቷል። ወደ 5 አመት ይሆናል መሰለኝ። በየወሩ በሶና ብሩም ይመጣል። በእናንተ በዚህ ምክንያት ነው አለው። እኔ ከአልጋ ላይ አልወርድም፣ አልጋ ላይ ነው ውሎ የሚያድር። በዚህ ነው ያለሁት። እግዚአብሔር ይስጦትና በፊት 300 ብር ነው የሚሰጡኝ። አሁንሞ ተጨምራላችሁ 450 ማለት ነው። እዝሜ ይስጣችሁ፣ ተባረኩት። እግዚአብሔር ያኑራቸው። የደሃ አባት ናቸው። ስምሽ ማን ይባላል? ሙሉ ስምሽ ንገሪኝ። ፍቅርተ ተስፋዬ። የት አካባቢ ነው አሁን ያለነው? ጉለሌ ክፍለ ከተማ ወረዳ 7። በማህበሩ ምን ያህል ጊዜ ሆነሽ መታገዝ ከጀመርሽ? እንዴ ወደ 9 አመት። ገንዘብ፣ በሶ፣ ስኳር፣ ሳሙና፣ ይሄ የሚለበስኩ ሹራብ። እኔ እናት የለኝ፣ አባት የለኝ፣ እህት የለኝ፣ ወንድም የለኝ፣ ምንም ዘመድ የለኝ። ይሄንን መድኃኔዓለም አውቆ እሳቸው አታዊ አነሳስቶ እንዲረዱኝ አድርጎ እስካሁን ላደረሱልኝ መድኃኔዓለም ዋጋቸውን ይፈላቸው። አባቴ በሕይወት ዘመን በነበረ ሰዓት ሲያመኝ አማኑኤል እየወሰደ እያሳከመ ይከታተለኝ ነበር። አሁን እሱ ሲሞት ማንም የለም። አታዊን ከሰው በላይ ያርግልኝ እግዚአብሔር። የምን ቋንቋ አላገኝም። እሱ ውለታቸውን ይክፈላችሁ። አሜን። እናንተም የሰበሳችሁ መድኃኔዓለም ዋጋችሁን ይክፈላችሁ። ስምሽን እስከና አባትሽ ታስታውቂልናለሽ? ስሜ ወርቅነሽ ማሞ ይባላል። የት አካባቢ ነው ያለነው አሁን? አዲሱ ገበያ ሸገር ጀርባ ማለት ነው። ታመም ያልከላይ ከቀረው 10 አመት ሆነኝ። በራሴ በግሌ በመንግስት ሆስፒታል የቻልኩትን አድርጌያለሁ። ግን በመንግስት ሆስፒታል የሕክምና አይሰጥም። ምንድነው ህመሙ? ህመሜ አሁን እንዳየሽኝ ቆሜ ለመሄድ የነዚህ 2 እግሮቼ መተጣጠሚያ አጥንቶቹ መስራት አለበት፣ ነርቡ መሰራት አለበት። የገንዘብ ድጋፍ ያደርጉልኛል። የበሰሰ በቃ ማህበሩ የሚችለውን ያደረገልኝ ነው። ግን እንዲህ ስልሽ በፊት ካልጋ ላይ አልወርድም ነበር። እነሱ ራሳቸው እንዲህ ካልጋ ላይ እንደዚህ እያቀፉኝ ነው እስከ አመት በላይ ማለት ነው። ከዛም በኋላ ነው በክራንች እያልኩኝ ምናምን። አሁን እቺ ቤት እንዴት ልንቀሳቀስ የቻልኩበት በበዓሉ ሕክምና ምክንያት ነው። 300 ነበረ። ባሁኑ በቀደም 440 ተሰጥቶኛል። ቢያሳክመኝ ብድን ደስ ይለኛል። የኢትዮጵያ ሕዝብ ምለምን አሳክሙኝ። አመሰግናለሁ። እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥልኝ። በጣም ነው አመሰግናለሁ። ማህበሩን አመሰግናለሁ። ባታይና አመሰግናለሁ። ስሞትም አለበል ተዋብጭ ገዳ። የት አካባቢ ነው አሁን ያለነው? ሰቤን መዘጋጃ ጉለሌ ወረዳ 7። ይጠይቁኛል፣ ብር ይሰጡኛል። በወር 300 ነበር፣ አሁን 450 ነው። ባለፈ ጊዜ የመስከረም የተሰጠኝ። እንደገና ደግሞ በሶም በጣም እየረዱኝ ነው። እግሬም ስለማልችል ሰርቼ ማብላት ስለማልችል እግሬ ሊያሳያችሁ ይችላል። ይብጣት አለው። እንደ ልቤ ለማሄድ አልችልም። እጄ ደግሞ ይታያል። ትንሽ የተባለው በጣም እየረዳኝ ነው። እግዚአብሔር ይባርካችሁ። በጣም ጤንነታችሁን እግዚአብሔር ይባርካችሁ። ማህበሩም የተባረከውን የኪስ የወጣበት ኪሳቸውም ይባረክ። ስሙትን ይንገሩን በቅድሚያ። እቴኔ ዘውዴ ይባላለሁ። እዛ ሳገለግል ወደ 17 ነው ወደ 18 አመት። ከዛ ድካም መጣ። እንርዱኝ ሳላስበው ይሄ እርዳታ መጣ። በሶ አለ፣ ስኳር አለ፣ ሁሉ ነገር ሳሙና አለ። መተው ጉባኤዎቹ ይጠይቁኛል።
ስለ ጤንነቴ አይዞሽ በርቺ ሁሉ እና ብር 300 ነበር ወደ አሁን 450 ነው እንደዚህ ሆኗል። እዛውን ተቀበል። አመሰግናለሁ። እግዚአብሔር ይስጥልኝ፣ ኪዳነ ምሕረት ትስጥልኝ። አሜን። እግዚአብሔር እንደዚህ ተሰብስባችሁ እንደመጣችሁ ኪዳነ ሰብስብ ያለ ከፍ ያለ እንጀራ ያድርሳችሁ፣ ትስጣችሁ፣ ጤናችሁን ትስጣችሁ። የአባታችን ጸሎት አይለያችሁ። ወላ መንገሻ ነው አልንቀሳቀስም፣ ቁጭ ነው ሙሉ። ህመሞት ምንድን ነው? ጉልበቴ ነው። ቤተክርስቲያን መሄድ ችግረኛል። ጎረቤት እንኳን ቢጠሩኝ አልሄድም። ለምን ጉልበቴ አይንቀሳቀስማ። ህመሙ ከጀመሩት ምን ያህል ጊዜ ሆኖት? 3 አመት። እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ፣ ጉልበታቸው ይባረክ። ማን አሉኝ? ለውድነስ ባይ በወር ያመጡልኛል በሶና ብር ነው። እሺ እግዚአብሔር ይስጥልኝ፣ አመት ያደርሰልኝ፣ ከርሞታ ይበልልኝ፣ ከቁጥር ያጉላቸው፣ ጤናቸውን ይስጣቸው። አወዘነች ደጀኔ ባለሁት ሁኔታ ታማሚ ስለሆንኩ በማህመሩ በሶም ብርም ተደግፍ ያለው ልብስም መጥቶልኛል። እግዚአብሔር ይስጥልኝ። ፍራሻው ተገዝቶልኛል፣ አልጋ ተገዝቶልኛል። አሁን የሚቸግረኝ ብርድ ልብስ ሺ እንደው ህይወታችሁ ከሰው በላይ ሆኖልኝ እንደ ወርቅ ሆኖልኝ። ስሞትን ይንገሩኝ። አረጋሽ ማህበሩ እንግዲህ የሚቻል ነገር እነሱ ነገር ይሰጡኛል። እነሱ ነው ያለ ገንዘብ ይሰጡኛሉ፣ ገሰውን ያመጡልኛል፣ ያለብሱኛል። የሚጦሩ የሚያለብሱኝ እነሱ ናቸው። ጌታ ደግሞ እናንተ መንገዳችሁ ያሳምርላችሁ። ስሞትን ይንገሩኝ። በቀደች ሲሳይ ባስቶ ብር ይሰጡኛል፣ ለልዩም ለእኔም ይሰጣሉ። ይሄ ያመሃል ነው። ይሄ ደግሞ የእርሱ ነው። እግዚአብሔር ይስጥልኝ፣ ያቆይልን፣ ከክፉ ይሰውርልን፣ ሀገራችን ሰላም ያርግልን። ሙሉ ስሞትን ይንገሩ። ማዋያጥሩ ዘባ ወልደየስ። በሶም ይሰጡኛል፣ ሳሙናም ይሰጡኛል፣ ዘይትም ይሰጡኛል። 300 ይሰጡኝ ነበረ። አሁንም ደግሞ ጨምረውልሻል ብለው 400 ነው 40 ነው እንዲህ አድርገውልኛል። ክብሬት እንኳን አይቀራቸው ሁሉን ይሰጡኛል። እግዚአብሔር ይስጥልኝ፣ ጸጋውን ያልብስልኝ። ሙሉ ስሞትን ይንገሩኝ በመጀመሪያ። እኔ አጠደ ወልዴ ነው። ባታዊ እድሜ ይስጣቸው፣ እሳቸው የረዱን ነው። ብር ይረዱናል፣ በሶም ይሰጠናል። በፊት 300 ነበረ። አሁን አመት በዓል ጨምሮ ሰጡኝ። እድሜ ይስጥልኝ፣ ጤና ይስጣቸው። እሰጠኝ ሁሉ እግዚአብሔር ይስጠው፣ እሱ ይመዝግብለት። ደብሪቱ ገዳፊ ምንድን ነው የሚደገፉት ነገር ምንድን ነው? በሶ ይሰጡኛል። ክብሪት አይቀርብኝም፣ ሶፍት አይቀርብኝም፣ ያቺ ብሩም አይቀርብኝ፣ ተሳቸው ያለ አይቀርብኝም። እድሜ ይስጥልኝ፣ አውደ ዓመት ታመት ያደርስልኝ፣ እድሜና እንጀራ ይስጣቸው። አሜን። ያ አብሶ ለእኔ ያቆይልኝ። አልማዝ አግዴ ልጄ እነሱ ጋር ታገለግል ነበር። እቺ ሞተችው እና እሷ ተሞተች ጀምሮ አልተለዩኝም። በሶ ይሰጡኛል፣ ፍራንክ ይሰጡኛል። የብረት ምሰሶ ያርግልኝ፣ እድሜ ይስጣቸው። እናንተም ጎንበስ ቀና ዝቅ ብላችሁ ለእኛ እንዳገለገላችሁ እድሜና ጤና ይስጣችሁ። አሜን። ስሞትን ይንገሩኝ እስከና አባቶት። አባቶች ገመችው እያለ አባቴም አልተለዩኝም። የሚቀብሩኝም እሳቸው፣ እማሳሙኝ እናንተ እሳቸው። ትራስ ድረስ የተላከልኝ አባቴ ዘራቸው ይባረክ፣ ቁርጥማት አይንካችሁ። አባቴ ውሎ ያግባልኝ፣ እምዬ ማርያም ትጠብቅልኝ። ስሞትን ማን ልበል? ሙሉነሽ ገላኮ እባላለሁ። እኔ ይከፋኛል እንኳን ስናገር ለሰው መሆን ሲገባኝ አይዞት ማማይ አይዞት። እሺ አያልቅሱ። እንደገና ሰው አስቸግራለሁ። ተመስገን ነው ብቻ። ብርም በሰው ይደረግልኝ ተባብሮ አይኔም ቢያስተካክሉልኝ ደስ ይለኛል። እድሜ ይስጣችሁ፣ እድሜ ይስጣችሁ፣ ክፉ አይንካችሁ፣ ስትወጡ ስትገቡ ይከተላችሁ። ስሜን እናት ይርዳ ካሳየዋቸው በኋላ እየመጡ ቤት ለቤት እየመጡ ያለውን ነገር እያደረጉለት ነው የሚሄዱት። አሁን ላይ እድሜውም እየገፋ ሲመጣ ሁሉም ነገር እየጨመረ ሲመጣ በጣም ነው የማመሰግነው። ጤፍም ተጀምሮልኛል። በእንጀራ ነው አሁን ያለው
እንጥሉም ስለማያላምጥ መኮረኒ ምናምን አይበላም። ፓስታ ወይ እንጀራ አሁን በቀን 4 ይጎርሳል። ለምን መድኃኒት ነበረው የሚወስደው። ሳምባም ታማሚ ነው። እስካሁን ድረስ አልተለዩኝም፣ ከኔ ጋር ናቸው። በፊት በሚመጡበት ሰዓት ማስፈጨት ስለማልችል ከሱቅ እንጀራ ምናምን ዱቤ ያመጣለሁኝ። እኔ ከነሱ ተቀብዬ ዱቤ የሱቄን ዕዳ ነው የምከፍለው። ያለውን ነገር ነግሬያቸዋለሁኝ። አሁን እግዚአብሔር ይመስገን 2 ጤፍ አስፈጭተውልኛል። ሳሙናም ኦሞም 2 ጤፍ ሲፈጭ 2 ዘይት ምን ሰጥተውኛል። ትንሽ ካይምሮዬ ያርፋል። እንደው ጨንቆይ ነበር። ለምን እሱ ብቻ አይደለም ያለው የሱ ታናሽም አለች። ሰውም ስለሌለ አባትም ስለሌላቸው ትንሽ ከበድ ብሎኛል። ያንን ችለውልኛል። ሳሙና ምናምን አልገዛም፣ ዱቤ አላመጣም፣ ላርጎ አልገዛም። ያው ጫካ ጫፍ ላይ ነው ያለው። ሮጥ ብሎ የሚደናም ነገር ይሄ ነው ብዬ የምለው እህትም ጓደኛ የረባ ሰውም ከጎኔ ስለሌለ ለዛ ነው። ግን አሁን እግዚአብሔር ይመስገን እኔም ታይምሮዬ ረፍ ብሎ ተመስገን። እድሜና ጤና እርሳቸውን ይስጣቸው። ሁሉ ነገራቸውን እግዚአብሔር ይባርክልኝ። ሸዋዬ ፈይሳ አልጋ ላይ ተተኛ 7 ዓመቴ እግሬን ነው ያመመኝ። እግዚአብሔር አለውን ብር ትንሽ 20 ብርም 10 ብርም 100 ብርም ይሰጡኛል። በሷ ነው የምተዳደረው። ምንም የለኝ፣ ምበላ የለኝ። ሰርቼ የሚበላ ሰው ነበርኩ። አሁን አልጋ ላይ ተኛው። ችግር እንዳያደርገላ ስሞት ድረስ ልጁን አደራችሁን። አለ እናንተ ምንም የለኝም። እናንተ ናቸው ዘመዶቼ። እግዚአብሔር ይስጣቸው፣ እሳቸው ያኑርልኝ፣ ክብር አገኙ። እግዚአብሔር ክብር ይስጣቸው። ለኔ አስባችሁ እንዳመጣችሁ ጤናችሁን ይስጣችሁ፣ የኔን እንዳሰራችሁ። ሌላው በጽህፈት ቤቱ የተሰጠ የቀለብ ድጋፍ ነው። በሸዋሜል በሬው ጉልሌ ወረዳ 4 መድኃኒቱን ማጣሁ። ተዛ እንደገና ደግሞ ተዝም በለው የለኝም። ተቀበሌ ማመልከቻ ይጀመጣሁ። ጤናችሁን ይስጣችሁ። ለኔ እንዳሰባችሁልኝ እግዚአብሔር ያስብላችሁ። መድኃኔዓለም ይደግፋችሁ። እናንተን ክፉ አይንካችሁ፣ ውላችሁ ግቡ። በማህበሩ የተሰጡ የስብከተ ወንጌል አገልግሎቶች ሲሆኑ በአዲስ አበባ ሀገረ ስብከት በቃሊቲ ክፍለ ከተማ ቀርሳ ፈለገ ብርሃን ልደታ ለማርያምና አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠ የስብከት አገልግሎት ነው። ያ ባሪያ ጌታዬ እስኪመጣ ይዘገያል ብሎ ሊበላ ሊጠጣ ሊደበድብ ሊዘሙት ቢያስብ ወደ ኋላ ቢመለስ ጌታው በድንገት ይመጣል ይላል። ጀሞ 2 ደብረ ገነት ቅድስት አርሴማና ቅዱስ ሚካኤል ቤተክርስቲያን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠ የስብከተ ወንጌል አገልግሎት። ቤተክርስቲያን ግን ዳንስ አታዘጋጅ። ቤተክርስቲያን ግን ጭፈራ አታዘጋጅ። ቤተክርስቲያን ግን ዘፈንና ስካር አታዘጋጅ። ስለዚህ ነው ሃይማኖት መከራ ነው ያልኳችሁ። ኃጢአት መሰረቱ መብል ነው። ሐሳቡ፣ እቅዱ፣ ሁሉ ነገር የሚመጣው ጸሎት ሲጀምሩ ነው አይደለ ወገኖች? በኢኦቲሲ ቴሌቪዥን በየሳምንቱ ረቡዕ ማታ 2 ሰዓት ተኩል በሚኖረን የአየር ሰዓት እንዲሁም መስከረም 8 2017 ዓ.ም በአዲስ አበባ ሀገረ ስብከት የግራር ደብረ አባይ ቅድስት አርሴማ ቤተክርስቲያን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠ የስብከት አገልግሎት ነው። በብርሃን የሚሄድበትን ያውቃል። እግዚአብሔር ብርሃን ነው። ለእግርህም ለሰውነትህም ለሕይወትህ ብርሃን እግዚአብሔር ነው። በብርሃን ተመላለሱ ማለት ነው። የድንግል ማርያም ልጅ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ እነሆ የዓለም ብርሃን ሆኜ መጥቻለሁ። አዎ በብርሃን ሳላችሁ በብርሃን ተመላለሱ። በብርሃን የሚሄድ የሚሄድበትን ያውቃል። በጨለማ የሚሄድ ሕዝብ ግን መከራ ውስጥ ነው። የተከበራችሁ ውድ የእማማ ሚዲያ ተመልካቾቻችን የዚህ ሳምንት የማህበሩን ክንውን በተመለከተ ያስቃኘናችሁን ይመስል ነበር። በቀጣይ ሳምንት በሌላ መርሃ ግብር እስከምንገናኝ ማህበሩን መደገፋችሁን አትዘንጉ እያልን መልካም ሳምንትን ተመኘን።